ኦኬ እንደና ወይ ለነሳ ነበር መታ አሉኝ ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው ማደር ያለ አራለ ለዛ እኮ ነው ቅድም ታድራለህ ወይስ ትመለሳለህ ያልኩህ በቃሽ መጣሁኝ እመጣለሁ በቃሽ እንዳልኩት ስልክ ይሰራል አይደል ያው እየሰራት ነው እሺ ታይፕ ቻርጀር አለ ወይስ ይዤ ልምጣ አለ የፈለከው አይፎን ታይፕ በቃ መጣሽ ከቤት ወጥቻለሁ እንትን ሻወር ወሰድ ይበናል በቃ እሺ ችግር የለም አረፍና ታስቡ ፏብዬ ነው ተጠብቀ እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለይታችን አረ ምንም ችግር የለም ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም ራስ ደግሞ ጓደኛለችኝ እሷ ጋር እንሄዳለን ማታ አብረን ደስ ይለኛል ይቻላል ቢጃማ ይዤ ልምጣ እንዴ ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር ሶፊሻ ወይቂሻ አፋ ብለሃልና አረ ምንም እንዳያሳስብህ እኔ እኮ መጀመሪያም ነግሬያለሁ መተህ ብታየው ነው የሚሻለው ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው ስልቀቱን አይደል ይፈልጋል ለዛ ነው ግቢው ግን ይመቻል በእናትህ ሰው ይበዛል ሻወር ምናምን አለው እንዴ አረ በደንብ ነው ያለው የሞቀ ወይስ ቀዝቃዛ ማሞቂያም አለው ማቀዝቀዣም አለው አይጠራም አልጋው ሲበቃ በቂ ነው ሁኔታውን አይተን እንጠራለን አለን ግን የሚያስፈልግ አይመስለኝም ምን የሚያስፈልጋል ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለሱ እንዳይደክም አረ ምንም ችግር የለም እኔ ሮዝ ፒንክ ነው የለበስኩት አንተ ምንድን ነው የለበስኩት ምንድን ነው ፒንክ የሚያስለብስ ታሪካ ፒንክ አድርገህ ነው የምትዞረው አዎ ፒንክ አድርጌ ነው የምዞረው ለቀው አሰላሙ አለይኩም ሰላም ወዶች እንዴት ናችሁ ደህና ናችሁ አላችሁ ፒስ ናችሁ እኔ አለሁላችሁ ዛሬ ተከስቻለሁ እላችኋለሁ ዛሬ የመጣው ደግሞ እንግዲህ ትንሽ ሞቅ ደመቅ ያለና በጣም የገረመኝ እኔንም ያሳቀኝ ነገር እንደዛውም ደግሞ ያናድደኝ ነገር በጣም የገረመኝ ነገር ነው የማወራችሁ ወይም ደግሞ ምንነጋገረው ማለት ነው ወዶች የእውነት ነው የምላችሁ እኔ በጣም ሾክ ነው ያደረኩት የሆነ አላል እኔ ያልኩትኝ ደነገጥኩኝ ክውን ያልኩትኝ በቃ እንደው ጥላታችሁ ክው ይበል ይኸውላችሁ የእውነት ነው የምላችሁና እሱም ማን ነው ካላችሁ እንጂ ያ ጋዜጠኛው ልጅ ነው እና የሆነ ዩቲዩበር አለ እሱን ጀንጅሎት ያንን ዩቲዩበርን ለምን ሊያናግረው ፈለገ ልጁ እራሱ አክት ሲያወራ ምን ሲል አክት ሲያረግ እንዲህ ያለ ስለሚያወራ እንደ ሴት ነው የሚናገረው ውዶች ምናልባት አክሽኑን ቢቀይረው ጥሩ ነው ብያስባለሁ ያ ልጅ ራሱ እና ዝም ብሎ ሌሎች ወንዶችን አናግርም ለምን እሱን ሊያናግረው ፈለገ የሆነ አክሽኑ ድርጊቱ እንደዛ ነገር ነው ብሎ ስለገመተ ነው ማለት ነው እሱን ያናገረውና ወንድምየው አክሽንህን ቀይረው እንደዚህ ያለ ስለሚያወራ ለዛ ነው ማለት ነው እንደዛውም ደግሞ ብዙ ጊዜ ስለ ሴቶች ስለሚያወራ ሴቶችን ስለሚመክር እንትን ስለሚል ስለ ወንዶች ብዙ ስለማይናገር ምናምን ነገር እንደዚህ ባልሽን ማስደሰት ከፈለግሽ እንደዚህ አድርጊ ያለ ስለሚያወራ ያለች ለዛ ነው ይሆናል ያለው ምናልባት ከኔ ጋር ይመሳሰል ይሆን እንዴ ወይም ደግሞ የኔ ፍላጎትና እሱ ምናልባት እሱ ሙስ ሰይጣኑ ገብቶ ይሆን እንዴ ምናምን ነገር ብሎ ነው የሚመስለኝ ማለት ነው እሱን ሊያናግረው የፈለገውና እኔ ትንሽ ያሳቀኝ ምንድነው ካላችሁ እንደዚህ ሰው እንደዚህ ተበላሽቷል እንዴ ጋይስ በጣም ይገርመኝ በቃ ሰው እንደዚህ ኢትዮጵያውያንን ለካ እንደዚህ ተበላሽተናል እንዴ ጋይስ ኢትዮጵያ ውስጥ ተቀምጠው ለካ እንደዚህ አይነት ሰዎች አሉ እንዴ ጭራሽ ጋዜጠኛ ሆነ ሶፋኒያስ የሚባል የሆነ በኢቲኤፍ ምድረ ቲቪ ኢትዮጵያ ቲቪ ላይ የወጣቶች ምናምን ነገር የሚያዘጋጅ ልጅ ነበረ ማለት እንዲህ የሚል ልጅ እኔ አክሽኑ መስሎኝ ነበር ለካስ እሱ ቂጡን እየሰጠ ነው ጋይስ ለካስ እሱ ያንን እየሰጠ ነው እንደዚህ ሆነው ወይ ፈጣሪ ያለ ወይኔ እንዴት ሰው ጭራሽ ደግሞ አነጋገሩ እኔ አሳቀኝ አሯሩጡ ልጆቹ ሲቀጠቅጡት ማለት ነው ናዝሬት ድረስ ሄዶ እኛ ሀገር የናዝሬት ልጆች ይዘው ጠርገው ለቀቁት እንደውም አለኩትም የእውነት ነው የምላችሁ ትንሽ ቦክስና ጥፊ ምናምን ነገር ነው የመቱት
ትንሽዬ መሬት ጣሉት። ከዛ በኋላ ሩጫውን ክትክት እያለ እልም። ከዛ ይሄንኛው ልጅ ደግሞ ታውት በቃ ምናምን ነገር አለ። አትምታው ሩጫው ሩጫ አይደለም አንተ ወንድም የለህም ምናምን ነገር አይልም። ከዛ ደግሞ ልጁን ሲያናግረውስ ምንድን ነው ያለው? ልጁን ሲያናግረው እንዴት ነው ትልቅ ነው እንዴት ነው እቤትህ ሻወር አለው የሞቀ ነው ወይስ ቀዝቃዛ? በእናትህ ታጥበህ ጠብቀኝ እሺ፣ ሻወር ወስደህ ጠብቀኝ። እንዴት ነው ቢጃማ ይዤ ልምጣ ነው ወይስ አንተ አለክ? ምናልባት በመጀመሪያ እናይና ከዛ በኋላ ሰው ካስፈለገ ሌላ ሰው ትጨምራለህ። በመጀመሪያ እኮ ሌላ ሰው ጨምር፣ ሌላ ወንድ ልጅ ካለ ሌላም ልጅ ጨምር፣ አንተ እንዳይደክምህ እያለው ነበረ። ሲያየው ልጁ ቀጫጫ እና አይችለኝም ብሎ ነው መሰለኝ። እና ወይኔ ፈጣሪ አለ ወይኔ የሚደንቅ ነው፣ ደናቂ ነው። ይሄንኛው እኔ በጣም ነው የገረመኝም፣ ትንሽም ገርሞኛልም፣ በጣምም ገርሞኛልም፣ አስቆኛልም። የልጁ አነጋገርም በጣም ደንቆኛል። በቃ ድንቅንቅ ነው ያለኝ፣ አሯሩጦ አስቆኛልም። እንዴ የት እየደረስን ያለ ነው? ወይኔ ኢትዮጵያውያኖች ለካ ተበልተናል ጋይስ፣ ለካ ወንዶቻችን አልቀዋል። የእውነት ነው የምላችሁ። ወይኔ ከዛ ምን አለው ምንም እንትን አይበልህ አታስብ፣ የኔ ትልቅ ነው ይለዋል። ትልቅ ነው ወፍራም ነው? አዎ ወፍራም ነው ረጅምም ነው ይለዋል። ከዛ በኋላ ማለት ነው በቃ ከዛ በኋላ አይተን ምናልባት ሰው ካስፈለገ ሌላ ሰው እንጨምራለን። ምን ለማለት ፈልገህ ነው እንጨምራለን ስትል ምናምን ነገር ሲለው ምናልባት ከደከመህ ብዬ እኮ ነው። ችግር የለም ምንም ችግር የለም አታስብ ይለዋል ማለት ነው ይሄንኛው ልጅ። ወይኔ ይሄን ያህል ጭራሹንም እንደውም እኔ የገረመኝ የደነቀኝ ነገር እንዴት ነው ወይኔ ለካ ወንድ በወንድ ላይ በቂጥ ይመሰጣል እንዴ? እኔ እኮ ወንዶች የሴቶችን ብቻ አይተው የሚመሰጡ ይመስለኝ ነበረ ጋይስ። ለካስ ወንዱ በወንድ ላይ ይመሰጣል። እንዴት ነው እስቲ ፎቶ አንስተህ ላክልኝ ይለዋል ማለት ነው ቂጡን። ከዛ በኋላ ምን ነው ስትመጣ በተግባር ታየው አይደል እንዴ? ለምንድን ነው ምልክልህ ምናምን ነገር ሲለው ከዛ በኋላ አይ ሊያው ብዬ ነው ጓግቷል፣ ታውቃለህ ጉጉት ብሏል። ከዛ በኋላ እስቲ ያንተን አንስተህ ላክልኝ ይለዋል። ገጭ አድርጎ ላክ። ወይኔ ፈጣሪ ያለ። ከዛስ ደግሞ ምን አይነት ልብስ ነው የለበስከው? ደርሻለሁኝ ኮሜርሻል ባንክ ጋር ደርሻለሁ ይለዋል ማለት ነው። ኦኬ ኮሜርሻል ባንክ ጋር ከደረስክ እንግዲህ የለበስኩትኝ እኔ ፒንክ ቲሸርት ነው የለበስኩት ሲለው ምን ነው በዛሬ ቀን ፒንክ ለበስክ? ብሶበታል። ይሄ እኮ መለቀቅ አልነበረበትም። ሲሪየስሊ እውነት ነው የምላችሁ። ሌሎች ሰዎችን እኮ ያበላሻል። ይሄንኛው እኮ በገሃድ ተይዞ ነው እንጂ እኮ ስንት ወጣቶችን እንግዲህ አበላሽቶ ይሆናል እኮ ጋይስ። እንዴት በነፃ ለቀቁት? እንዴት በሰላም ለቀቁት? ወይ አሁን በቃ ሀገር ውስጥ መኖር አይችልም ይሄ ልጅ። እኔ አይደለሁም ብሎ መጥቶ በሶሻል ሚዲያ ላይ እሱ ነው ተብሎ እንትን ሲባል እኔ አይደለሁም አካውንቴ ሀክ ተደርጎ ነው ምናምን ነገር ብሎ ሲያወራ አልነበር እንዴ? አሁን በገሃድ እጅ ከፈንጂ ተያዘ ማለት እራሱ እንደሆነ ጋይስ እኔ በጣም የገረመኝም ያሳቀኝም በቃ ድንቅ ያለኝም ኢትዮጵያ በጣም እየተበላሸች ነው። ለካ ለዛ ነው ይሄ ሁሉ ሰቆቃ የበዛው፣ ይሄ ሁሉ ሰላም ማጣት በሀገሪቷ ውስጥ የነገሰው። የእውነት ነው የምላችሁ እኔ ኢትዮጵያ ውስጥ እንደዚህ አይነት ድፍረት ያላቸው ወንዶችም ወይም ደግሞ ሴቶችም ይኖራሉ ብዬ አስቤ አላቅም ነበረ። ለካስ እዛ ውስጥ አለ እንዴ ጋይስ በወንድ ጌጥ ወንድ ሆኖ በወንድ ጌጥ የሚመሰጥ ሴትና በሴት የምትመሰጥ እሪ ፈጣሪ ያለ። ጭራሽንም ትልቅ ነው እንዴ ይለዋል። እንዴት ነው የኔ ጠባም ነው ይጣፍጣል። ጋይስ እንዴት ተደርጎ ነው ግን ቂጥ የሚደረገው? የእውነት ነው የምላችሁ አያምም።
እንዴ እሱ የካካ ማስወገጃ ወይም ደግሞ ቆሻሻ ነገር ማስወገጃ ነው እንጂስ እንዴት ይሄ ማሴጣን ነው ጋይስ። እና ማውዶቼ ለማንኛውም እንግዲህ ሰላያችሁ ስለተመለከታችሁ አመሰግናለሁ። እስቲ እንግዲህ ሁላችሁም በየሃይማኖታችሁ እዝጎ በሉ እንዲህ ከኢትዮጵያ ላይ ሰላሙን እንዲያመጣላት ከኢትዮጵያ ላይ እነዚህ ሰዎችን እንዲያጠፋልን ሁላችሁም በየሃይማኖታችሁ ጸሎት ዱአ አድርጉ ጋይስ። የእውነት ነው የምላቸው። እኔ በጣም ነው የገረመኝ፣ በቃ የደነቀኝ። እኔ ኢትዮጵያ ውስጥ እንደዚህ አይነት አለ ብዬ አላስብም ነበረ ታውቃላችሁ። ግን በገሃድ አየነው ሲያሯሩጡት እንዴት እንደሮጠ ደግሞ ዋው። እናማ እንግዲህ ላይክ እያደረጋችሁ ማሰላማቸው ደህና ሁኑ።